ሰላም ሰላም ውድ ኦርቶዶክሳውያን በሙሉ በመላው ዓለም የምትገኙ ሁላችሁም በሀገር ውስጥም በሀገር ውጭም ያላችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት ልጆች ዛሬ በዚህ ቪዲዮ የመጣሁላችሁ ታላቅ የአባቶቻችን የገዳማውያን መልእክት ወደ እናንተ ለማስተላለፍ ነው። ይህ የምትመለከቱት ወረቀት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ወሎ ሀገረ ስብከት በራያ ቆቦ ወረዳ በደብረ ዘመዳ ቅድስት ማርያም ወአቡነ በርቶሎሜዎስ ገዳም አባቶቻችን ያመጡልኝ ታላቅ የበረከትና የይድረሱልኝ የጥሪ ደብዳቤ ነው። በዚህች ገዳም ብዙ አባቶቻችን መነኮሳትና እናቶቻችን መነኮሳያት ይገኛሉ። ነገር ግን ገዳሙ ምንም ነገር ባለመኖሩ አባቶቻችን ለፍልሰት እየተዳረጉ እናቶቻችንም ለፍልሰት እየተዳረጉ ገዳሙ ብቻውን ሊቀርብን ነው። ኦርቶዶክሳውያን በሙሉ አባቶቻችን ለሰርከ ህብስት የሚሆን አጥተው እኛን በጸሎት የሚረዱን አባቶቻችን ለሰርከ ህብስት የሚሆን አጥተው በብዙ ችግርና ፈተና ውስጥ ለስደት እየተዳረጉ ነውና ይህንን ገዳም አግዙን፣ እርዱን፣ አባቶቻችን በገዳማቸው ሆነው ይጸልዩ፣ ለሀገራችን እንጸልይ እያሉ የድረሱልን ደብዳቤ ይህንን ወረቀት ልከውልናል። ኦርቶዶክሳውያን በሙሉ ደብረ ዘመዳ ቅድስት ማርያም ወአቡነ በርቶሎሜዎስ አንድነት ገዳም ከ900 ዓመት በላይ ዕድሜን ያስቆጠረ ገዳም ሲሆን ነገር ግን ባለው የእርስ በርስ ግጭት ምክንያት ማንም ምንም ወደዛ ገዳም ባለመድረሱ ምክንያት አባቶቻችን ለረሃብ እየተዳረጉ ለሰርከ ህብስት በማጣት ምክንያት ለፍልሰት እየተዳረጉ ይገኛሉ። ስለሆነም ኦርቶዶክሳውያን በሙሉ የምንችለውን አቅም ያክል ለሁሉም ይህንን ቪዲዮ ሸር እያደረግን ይህንን ታላቅ ገዳማችንን እንታደግ ይላሉ አባቶቻችን። በኢትዮጵያ ንግድ ባንክ በገዳሙ አካውንት 1052 73 19 38 6 በዚህ አካውንት ገቢ እያደረግን ገዳሙን